ዓመት ያክል ይህስ ይገርማል። ለካ ተፈጥሮም እንዲህ ያስተምራል። ዘሩ ብቅ አላለም ብለህ ውሃ ማጠጣትን አታቁም። ሰዎች ወይ አንዳንድ ጊዜ ምን ያክል እንሞክራለን፣ እንደምን ያህል እንጥራለን፣ ነገር ግን ውጤት እንደማንመለከትም ምንም ነገር አናይም። በዚህ ጊዜ ምን እንላለን? ምናልባት አይሆንም፣ ምናልባት እኔ አልቻልኩም፣ ለምን ሌሎች ቀድሞ ይሄዳሉ እንል ይሆናል። ግን ዛሬ አንድ ታሪክ እነግራችኋለሁ። ይህ ታሪክ አስተምሮ ይለውጣችኋል። በቻይና ሀገር አንድ ልዩ ዛፍ አለ፣ የቀርከሃ ዛፍ። ይህ ዛፍ ከሌሎች እጽዋት በጣም ይለያል። አንድ ትጉ ሰው ዘሩን ይተክላል፣ ውሃ ያጠጣዋል፣ እንክብካቤም ያደርግለታል። ቀን ይሄዳል፣ ሳምንት ይሄዳል፣ ወር ይሄዳል። ነገር ግን ምንም ነገር አይታይም፣ ምንም አይነት ምልክትም አያሳይም። ሰውየውም ተስፋ ባለመቁረጥ 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት እስከ 5ኛው ዓመት ድረስ ይመላለሳል። ነገር ግን አሁንም የተከለው ዛፍ አፈሩን በርቅሶ አይወጣም። የተከለው ዘር ምልክት አያሳይም። ሰዎች ይላሉ፣ ዘሩ ሙቶ ነው፣ ጊዜህን ትበላለህ፣ ጊዜህን ታባክናለህ ይሉታል። ነገር ግን ያ ታጋሽ ሰው ውሃ ማጠጣቱን አያቋርጥም እና ከዚያ በ5ኛው ዓመት በ5 ሳምንት ብቻ 90 ጫማ ወይም 27 ሜትር ያድጋል። እንግዲህ ጥያቄው ይህ ነው፣ ይህ ዛፍ በ5 ሳምንት ነው ያደገው ወይስ በ5 ዓመት? መልሱ በ5 ዓመት ነው። ምክንያቱም በእነዚህ 4 ዓመታት ከመሬት በታች ስሩን እያበረከተ ነበር፣ ጠንካራ መሰረት እየገነባ ነበር። ሕይወታችንም እንዲሁ ነው። አንዳንድ ጊዜ እንሞክራለን፣ እንማራለን፣ እንጠራለን፣ እንግራለን፣ እንሰራለን፣ ግን ሰዎች አያዩትም። ምናልባት ትምህርትህ፣ ምናልባት ስራህ፣ ምናልባት ህልምህ ምንም እንደማይከናወን ይመስላል። ነገር ግን ከውስጥ እየተገነባህ ነው። እባክህ ዛሬ ተስፋ አትቁረጥ፣ ዛሬ ትዕግስትን አትጣ። ምክንያቱም ምናልባት አንተ ምን እንደቀርከሃው ዛፍ ነህ። ምናልባት አሁን ያለ ጊዜ የስር ማበርከት ጊዜ ነው። ሌሎች ሲስቁብህ፣ ሌሎች ሲያነሱህ፣ ሌሎች አይቻልም ሲሉ፣ አንተ ግን ውሃ ማጠጣትን አታቁም። ተማሪ ከሆንክ ዛሬ ውጤት ካልታየ መማርህን አታቁም። ስራ እየፈለክ ከሆነ ካልተሳካ መሞከርህን አታቁም። ህልም ካለህ ሌሎች ካልተከተሉህ መንገድህን አታቁም። አንድ ቀን ሰዎች ይደነቃሉ እና
እንዴት ባንዴ ተለወጠ? አንተ ግን ታውቃለህ፣ ያ ባንዴ አይደለም። ያ የብዙ ዓመት ትዕግስት ነው። የብዙ ዓመት ጥረት ነው። የብዙ ዓመት እምነት ነው። ስለዚህ ዛሬ ይህንን አስታውስ። ዘሩ ብቅ አላለም ብለህ ውሃ ማጠጣትን አታቁም። እድገት ባይታይ ሂደት እየተካሄደ ነው። ቀኑ ይመጣል እና ትደነቃለህ። የዛሬ መልእክቴ ይህ ነው። ከልብ ካዳመጣችሁ እንደሚጠቅማችሁ ተስፋ አደርጋለሁ። ነፍሳችሁን በየጊዜው ውሃ አጠጧት።